ሰላም እንዴት ናችሁ ተማሪዎች? በዚህ ቪዲዮ የማሳያችሁ ሁሉንም አይነት የፍሬሽማን ኮመን ኮርሶች እያንዳንዱ ኮርሶች ምን እንደሚመስሉ እንዲሁም አንዳንዱ ኮርሶች ለሶሻል ብቻ የሚሰጡ አሉ፣ አንዳንድ ደግሞ ለናቹራል ብቻ የሚሰጡ ኮመን ኮርሶች አሉ። እነዚህ ኮርሶች የትኞቹ ናቸው? በጋራ የሚሰጡትስ? የመጀመሪያ ሴሚስተር ላይ ቀድሞ የሚሰጡ እንዲሁም ሰከንድ ሴሚስተር ላይ አንዳንዴ ደግሞ ለኢንጂነሪንግ ተማሪዎች ሰርድ ሴሚስተር ወይም ደግሞ ዲፓርትመንት መርጣችሁ ከገባችሁ በኋላ የምትማሯቸው ኮመን ኮርሶች አሉና ስለ እያንዳንዱ ኮመን ኮርሶች ሙሉ መረጃ የምሰጣችሁ ይሆናል። ይህንን መረጃ እንግዲህ ስሰጣችሁ የፍሬሽማን ትሪክስን ሞባይል አፕሊኬሽን በመጠቀም ነው የማሳያችሁ። ሁሉም ኮርሶች እዚህ ጋር ሊስት ተደርገው ቻፕተራቸው ሳይቀር ተዘርዝሮ ስለገባ እንደሚከተለው ከመጀመሪያው ኮርስ ጀምሬ ሁሉንም ኮርሶች ያሳያቸዋለሁ ማለት ነው። አሁን የማሳያችሁ የፍሬሽማን ትሪክስ አፕሊኬሽን በመጠቀም እያንዳንዱ የፍሬሽማን ኮርሶች ምን እንደሚመስሉ አሳያቸዋለሁ። የመጀመሪያው እንግሊሽ ስኪል 1 ኤንድ እንግሊሽ ስኪል 2 ናቸው። ሁለቱም ኮርሶች እንግሊሽ ስኪል 1 የመጀመሪያ ሴሚስተር ላይ በሁሉም ኮሌጆች እንዲሁም በሁሉም ዩኒቨርሲቲዎች ፈርስት ሴሚስተር ላይ ይሰጣል። በአንጻሩ እንግሊሽ ስኪል 2 ደግሞ ሰከንድ ሴሚስተር ላይ ይሰጣል። የሁለቱን ዲፈረንስ ለመመልከት ያክል ሁለቱ ይህንን ነው የሚመስሉት። ለምሳሌ እንግሊሽ ስኪል 1ን ስንመለከት ውስጡ ላይ ያሉት ልክ እንደዚህ ከግሬድ 9 እስከ 12 የነበሩት መጽሐፎች ላይ እንዳለው የሆነ የቻፕተር ስም አላቸው። ስተዲ ስኪል፣ ሄልዝ ኤንድ ፊትነስ የሚል ግን በውስጣቸው ያለው ነገር አንደኛ ግራመር ኮንቴንት አላቸው። ለምሳሌ እንግሊሽ ስኪል 1 ብንመለከት ከ6 የማይበልጡ ግራመር ኮንቴንቶች ወይም ቶፒኮች አሉት። ሃይስኩል ላይ የምታውቋቸው ናቸው። ኮንዲሽናል ሴንቴንስ፣ ፕሬዘንት ፐርፌክት የመሳሰሉት፣ ሪፖርትድ ስፒች እነዚህ የመሳሰሉት ተካተውበታል። ኮንዲሽናል እንግሊሽ ስኪል 1 ላይ እንግሊሽ ስኪል 2 ላይም በተመሳሳይ የሆኑ የግራመር ቶፒኮች አሉት። ከዛ ውጭ ከሃይስኩሉ ትንሽ ለየት የሚለው ነገር እዚህ ጋር ዩኒቨርሲቲ ውስጥ ገብታችሁ የምትማሯቸውን የእንግሊሽ ስኪል 1 እና የእንግሊሽ ስኪል 2 ኮርሶች እያንዳንዱ በውጤታችሁ ነው ሜዥር የሚደረጉት። ይሄ ማለት ለምሳሌ እንግሊሽ ስኪል 1 ላይ ሊስኒንግ አለ፣ ስፒኪንግ አለ ኤንድ ኦልሶ ራይቲንግ ስኪል አለ። ስፒኪንግ ላይ ከ10% ብዙ ግቢዎች ላይ ከ10% ፕሬዘንቴሽን ታቀርባላችሁ። አስተማሪው በመረጠላችሁ ቶፒክ ወይም ደግሞ እናንተ ከራሳችሁ መርጣችሁ ታቀርባላችሁ። ሌላኛው ደግሞ ሊስኒንግ ነው። ሊስኒንግም ልክ እንደዚሁ ከ10% ነበር አዲስ አበባ ዩኒቨርሲቲ ላይ የነበረው ማስታወሰው። እንዴት ነው የሚሆነው? እሱ ደግሞ አስተማሪ ያነብላችኋል የሆነ ቶፒክ ወይም ደግሞ ድምፅ ያሰማችኋል፣ በሬዲዮ ምናምን የሆነ ድምፅ ያሰማችሁና ከሰማችሁት መልእክት ተረድታችሁ ጥያቄዎች አሁንም ይነበብላቸዋል። እነሱንም አዳምጣችሁ ማዳመጥ ብቻ ነው የምትችሉት። አዳምጣችሁ ጥያቄዎች ይሰጧችሁና እነሱ ጥያቄዎች ትመልሳላችሁ፣ በማዳመጥ የምትሰሯቸው ማለት ነው። እሱም እንደዚሁ 10% አካባቢ ይይዛል። ሌላኛው እንግሊሽ ስኪል 2 ላይም ስትሄዱ በተመሳሳይ ነው የሚተገበሩት። ከሊስኒንግ ከስፒኪንግ በተጨማሪ ደግሞ ፓሴጅ ትጽፋላችሁ። ለምሳሌ የዩኒቨርሲቲ እንደገባችሁ የመጀመሪያ ሳምንት ሙቭመንቶችን በፓሴጅ ግለጿቸው፣ ወይም ስለሆነ ቶፒክ ጻፉ ልትባሉ ትችላላችሁ። አስተማሪ ሊያዛችሁ ይችላል። ወይም ደግሞ ራሳችሁ በምትፈልጉት ቶፒክ ላይ ፓሴጅ ጻፉ ተብላችሁ ክፍል ውስጥ፣ ብዙ ጊዜ ክፍል ውስጥ ነው፣ እንደ ሆምወርክም አይደለም፣ ክፍል ውስጥ ነው አብዛኞቹ ታስኮች የሚሰጧችሁ እና እነሱን የምትሰሩበት ነው። እንግሊሽ ስኪል 1 እና እንግሊሽ ስኪል 2 በተወሰነ መልኩ ይህን ይመስላል። ሌላኛው ዲፈረንሱ ምንድነው? እንግሊሽ ስኪል 1 ፈርስት ሴሚስተር ነው፣ ስኪል 2 ደግሞ ሰከንድ ሴሚስተር ነው። ይሄ ብቻ ነው ዲፈረንሳቸው። ሌላኛው ደግሞ ሎጂክ ኤንድ ክሪቲካል ቲንኪንግ ነው። ሎጂክ ኤንድ ክሪቲካል ቲንኪንግ ወደ 6 የሚደርሱ ቻፕተሮች አሉት። ብዙ ጊዜ እስከ ቻፕተር 5 አካባቢ ደርሶ ያቆማል። ብዙ ግቢዎች ቶሎ ከበር ስለማያደርጉ ማለት ነው። ይሄኛው ደግሞ ስለ ፍልስፍና፣ ምክንያታዊ ስለሆነ አስተሳሰብ ትንሽ ከበድ የሚል ኮርስ ነው። እውነት ለመናገር ያለፉ ጥያቄዎችን በደንብ መስራት የሚጠይቅ በደንብ የማምሰላሰል ብቃታችሁን ጊዜ ሰጥታችሁ የተለያዩ ዲፈረንሶችን ማንበብ ሁሉ የሚጠበቅባችሁ ኮርስ ነው። ሎጂክ ኤንድ ክሪቲካል ቲንኪንግ ይህንን ይመስላል። ሌላኛው ሳይኮሎጂ ነው። ሳይኮሎጂ በጣም ኢንተረስቲንግ ከሚባሉ ኮርሶች መካከል ነው ያሉት። ውጤት በደንብ ይሰራበታል። ግን ብዙ ጊዜ አንዳንድ ዩኒቨርሲቲዎች ላይ ከበድ ያሉ ፈተናዎችም ይወጣሉ። ሳይኮሎጂ ላይ ስፔሻሊ ጄኔራል ኒውሮሎጂ ጋር የተገናኙ ኮርሶች ጋር በተያያዘ ሳይኮሎጂ ላይ ጥያቄዎች ይወጡበታል። እሱንም በዛ መልኩ ታዩታላችሁ። ሳይኮሎጂ ኤንድ ሎጂክ ስንመለከት ለምሳሌ አዲስ አበባ ዩኒቨርሲቲ ለናቹራል ተማሪዎች መጀመሪያ ላይ ነው የሚሰጣቸው ፈርስት ሴሚስተር ላይ፣ ለሶሻሎች ደግሞ ሰከንድ ሴሚስተር ላይ። ጎንደር ዩኒቨርሲቲ ደግሞ በተቃራኒ ነው ይህንን የሚተገብረው እና ሁሉም ግቢዎች ቋሚ አይደለም። ግን ሎጂክ ኤንድ ሳይኮሎጂ ብዙ ጊዜ መቱን ይሰጣሉ። ሰከንድ ከሆኑ አብረው ሰከንድ፣ ፈርስት ከሆኑ አብረው ፈርስት ይሰጣሉ። ጂኦግራፊ ደግሞ ለሶሻልም ለናቹራልም ነው። ባይዘው እስካሁን ያየናቸው በሙሉ ኮመን ናቸው። ለሶሻልም ለናቹራልም ነው የሚሰጡት። ጂኦግራፊም ምንም እንኳን ሃይስኩል ላይ ለሶሻል ቢሆንም እዚህ ጋር ግን ሁላችሁም ነው የምትማሩት እና ሃይስኩል ስትማሯቸው ከነበሩት ጂኦግራፊ ቶፒኮች ውስጥ
የተወሰኑት ሰብሰብ ተደርገው የተቀመጡበት ነው። ኦልድ ካሪክለም ነው ባይዘው ፍሬሽማን ኮርስ በሙሉ የተዘጋጀው። ማተስንም ሁሉንም ብታዩ ኦልድ ካሪክለም ሃይ ስኩል ላይ ከነበሩት ተመራርጠው ነው የተወሰዱት እና ኦልድ ካሪክለም 11ኛ እና 12ኛ ክፍል የነበሩ ቶፒኮች ሰብሰብ ብሎ የሚሰጡበት እንትን ነው። የተለየ ከባድ ነገር የለውም። ውጤት በደንብ ይሰራበታል። ጂኦግራፊ ለሶሻልም ለናቹራልም ይሰጣል። አዲስ አበባ ዩኒቨርሲቲ ለናቹራል መጀመሪያ ነበር ይህን ኮርስ የሰጠው። ሶሻሎች ላይ ደግሞ ሰከንድ ሴሚስተር ላይ ነበር የሰጣቸው። ሌላኛው ኢመርጂንግ ቴክኖሎጂ ነው። ኢመርጂንግ ቴክኖሎጂ ስለምን መሰላቸው የሚያወራው? ኢመርጂንግ ቴክኖሎጂ ማለት የቅርብ ጊዜ ቴክኖሎጂዎች ለምሳሌ ዴታ ሳይንስ፣ ኤአይ፣ አይኦቲ፣ ኦግመንትድ ሪያሊቲ የመሳሰሉት ስለነዚህ ነው የሚያወራው። ደስ የሚል ኮንሴፕት አለው። ስለ ቴክኖሎጂ ነው የሚያወራው። ሙሉ በሙሉ የተማራችሁትን ነው የምትፈተኑት። ፕሬዘንቴሽን የሆነ አሳይመንት ይሰጣቸው እና ፕሬዘንቴሽን አድርጋችሁ ምናምን ውጤታቸው የሚሰራበት ሁኔታ ነው ያለው። ኢመርጂንግ ቴክኖሎጂም ይህንን ይመስላል። ቀለል አድርጋችሁ ብትይዙት የተሻለ ነው። ብዙ የሚከብድ ነገር የለውም ኢመርጂንግ ቴክኖሎጂ። ኢንክሉሲቭነስ ኢመርጂንግም ለሁለቱም ነው። ለሶሻልም ለናቹራል። ብዙ ጊዜ ናቹራሎች ሰከንድ ላይ ነው የምትወስዱት የኛውን ኮርስ፣ ሶሻሎች ላይ መጀመሪያ ሊያደርጉት ይችላሉ አንዳንድ ግቢዎች ላይ። ኢንክሉሲቭነስ ደግሞ ስለ አቃፊነት ነው። የአቃፊነት ባህል ለምሳሌ አቃፊነት ያለምንም ልዩነት በጾታ፣ በዘር፣ በቀለም፣ በዲሴቢሊቲ ሳንለያይ ሰዎችን አቃፊ የሆነ ካልቸር መገንባት አለብን የሚል ኮርስ ነው። ለሶሻልም ለናቹራልም ይሰጣል። ሶሻሎች መጀመሪያ ልትወስዱት ትችላላቸው አንዳንድ ግቢዎች ላይ። ናቹራሎች ግን ፈርስት ላይ ይህን ኮርስ አትወስዱትም በብዛት። ብዙ ግቢዎች ላይ ፈርስት ላይ ይሰጥ። እንዲሁም ፕሪ ኢንጂነሪንግ ወይም ኢንጂነሪንግ ለሚገቡ ልጆች ይሄኛው ኮርስ የሚሰጠው ኢንክሉሲቭነስ 3ኛ ሴሚስተር ላይ ጭምር ነበረ አብዛኞቹ ግቢዎች ላይ። ሲቲዝንሽፕ ይህንን በነገራችን ላይ ፍሬሽማን ትሪክስ ከ85,000 ሰብስክራይበር ባለው የፍሬሽማን ትሪክስ ቴሌግራም ቻናል ላይ የአዲስ አበባ ዩኒቨርሲቲ መጀመሪያና ሁለተኛ ሴሚስተር ኮርሶች የእንትን ግቢ እያለን እንለቅላቸዋለን። ስለዚህ በሱ ቸክ ማድረግ ትችላላችሁ። ሌላኛው ሲቲዝንሽፕ ነው። ሲቲዝንሽፕ ድሮ ሲቪክስ የሚባል ኮርስ ነበረ። በእናንተ ሌቭል እንኳ ቀርተዋል መሰለኝ። ሲቪክስ አልተማራችሁም አብዛኞቻችሁ። ሲቪክስ ከተማራችሁት አይገናኙም። ለየት ያለ ኮርስ ነው ይህንኛው። የሚያወራው ስለምንድን ነው? ስለ ኤቲክስ ያወራል፣ ስለ ሞራል ጀጅመንቶች ያወራል። በጣም ብዙ አፕሮቾች ወይም ቲዎሪዎች አሉበት። በጣም ሲምፕል አይደለም እንደምታስቡት፣ ጊዜ የሚፈልግ ነው። ልክ እንደ ሎጂክ ነው እና ሶሻሎች ብዙ ጊዜ ፈርስት ነው ይህን ኮርስ የምትወስዱት። ናቹራሎች ደግሞ ሰከንድ ሴሚስተር ነው። እስካሁን ያየናቸው በሙሉ ኮመን ናቸው። እሺ ለሶሻልም ለናቹራልም ነው የሚሰጡት። ሌላኛው ኢንተርፕረነርሺፕ ነው። ይሄው ደግሞ ስራ ፈጣሪነት ማለት ነው። ስለ ቢዝነስ እንዴት ይመሰረታል፣ ቢዝነስ ፕላን፣ ማርኬቲንግ፣ ቢዝነስ ፋይናንስ እንዴት ይደረጋል። ቶታሊ ስለ ቢዝነስ ነው። ስለ ቢዝነስ አጀማመር ነው የምትማሩበት። ደስ የሚል ኮርስ ነው። ለሶሻልም ለናቹራልም ይሰጣል። ሶሻሎች መጀመሪያ ላይ አንዳንድ ግቢዎች ላይ፣ ናቹራሎች ደግሞ በብዛት ሰከንድ ሴሚስተር ላይ ይሄን ኮርስ ተወስዱታላችሁ ማለት ነው። ማትማቲክስ ነው ሌላኛው። ማትማቲክስ በሁለት ይከፈላል። እዚህ ጋር ማትስ ፎር ናቹራል እና ማትስ ፎር ሶሻል ተብሎ። ማትስ ፎር ሶሻል ያሳያቸዋለሁ በኋላ። አሁን ላይ ግን ማትስ ፎር ናቹራል ለናቹራል ብቻ ነው የሚሰጠው። ፕሮፖዚሽናል ሎጂክ ኤንድ ሴት ቲዮሪ፣ ሪል ነምበር ኤንድ ኮምፕሌክስ ነምበር። ስለ ኮምፕሌክስ ነምበር እና ስለ ሎጂክ የምትማሩት እዚህ ጋር ነው። ኦልድ ካሪክለም የተማርን ተማሪዎች 11ኛ ክፍል ቻፕተር 4 ላይ ሎጂክ የሚል ቻፕተር ነበረ። እንዲሁም 11ኛ ክፍል ቻፕተር 6 ላይ ኮምፕሌክስ ነምበር የሚል ነበረ ኦልድ የተማርን ተማሪዎች። በእናንተ ጋር ግን አዲስ ስለተማራችሁ ሁለቱን አታውቋቸውም። ሌሎቹ ግን ሴት ቲዮሪም፣ ፋንክሽንም፣ አናላይቲክ ጂኦሜትሪ፣ ያው ጂኦሜትሪ ኤንድ ሜዥርመንት ኤንድ ኦልሶ ኮኦርዲኔት ጂኦሜትሪ ነው። ይሄ ሃይ ስኩል ካሉት የተሰባሰቡ ቶፒኮች ናቸው። የሃይ ስኩል የዩኒቨርሲቲ ማትማቲክስ ለየት የሚያደርገውን መሰላችሁ? በብዛት አጭር መልስ ጥያቄዎች ናቸው የምትጠየቁት። እንደ እንትናቸው አይደለም። ሃይ ስኩል ላይ ካለው ትንሽ ለየት የሚያደርገው በብላንክ ስፔስ ኩዌሽኖች አሉ። ለምሳሌ ከ30 ሚድ ብትፈተኑ 10 ብላንክ ስፔስ ሊሆኑ ይችላሉ። መልሷን ብቻ ሰርታችሁ ፋይናል አንሰር ብቻ ማስቀመጥ ማለት ነው። ዩኒቨርሲቲ ላይ ትንሽ ነገር ከበድ ያደርገዋል። አንዳንድ ደግሞ ቶታሊ በቃ ምርጫ ያነሰ ነው። ብዙ ጊዜ ዩኒቨርሲቲ ላይ ገብታችሁ ስትፈተኑ አብዛኞቹ ግቢዎች ምርጫ ጥያቄዎች ያነሱ ናቸው። በቁጥር ትምህርቶች ፊዚክስ ላይ፣ ማትማቲክስ ላይ ስቴፕ አሳይታችሁ መስራት ወይም ደግሞ ሰርታችሁ ፋይናል አንሰር ብቻ ማስቀመጥ፣ እሱ ነው በብዛት የተለመደው። ዩኒቨርሲቲ ስገቡ ለየት የሚልባቸው እሱ ብቻ ነው እንጂ የተለየ ነገር የለም። ፊዚክስ፣ ጄኔራል ፊዚክስ አሁንም ልክ እንደ ማትማቲክስ ፎር ናቹራል ሁሉ ለናቹራሎች ብቻ የሚሰጥ ኮርስ ነው ይሄኛው። ሶሻሎች አትማሩትም። ሃይ ስኩል ላይ ከነበሩ ፊዚክሶች ተመራርጠው የገቡ ቶፒኮች ናቸው ያሉት። ይህም ኦልድ ካሪኩለም መሰረት አድርጎ ስለተዘጋጀ ከኦልድ መጽሐፎቹ ላይ እንደ ቴርሞዳይናሚክስ የመሳሰሉትን ሀሳቦች አንስተዋል። ኦሲሌሽን ኤንድ ዌቭ የሚሉ ሀሳቦች
አሉት። ብዙ የተለየ ነገር የለውም። እናንተም ተምራችሁታል አብዛኛውን ቶፒክ ኦልድ ላይ ብቻ አይደለም እዚህ ጋር የነበሩት። ቀለል ያለ ቶፒክ ነው። ኤሌክትሮማግኔቲዝም፣ ኤሌክትሮኒክስ አሁን ሃይ ስኩል ላይ ስትማሩት የነበረው ነው። የተለየ ነገር የለውም እና ፊዚክስም ብዙ ግቢዎች ላይ ባይዘወይ ለምሳሌ አዲስ አበባ ዩኒቨርሲቲ እንደ ሞዴል አድርጌ የምሰጣችሁ ፊዚክስ እና ማትማቲክስ ፎር ናቹራል ተማሪዎች መጀመሪያ ነው የምትወስዷቸው ፈርስት ሴሚስተር እንደገባችሁ። እዚህ ጋር ለየት ያሉ ኮርሶች አሉ። ስፔሻል ኮርሶች ኬሚስትሪ እና ባዮሎጂ፣ ጀኔራል ኬሚስትሪ እና ጀኔራል ባዮሎጂ ይባላሉ። እነዚህ ከጀኔራል ፊዚክስ ለየት የሚያደርጋቸው በእርግጥ ሁለቱም ለናቹራል ብቻ ናቸው። ለሶሻሎች አይሰጡም ኬሚስትሪ እና ባዮሎጂ የሚሉ ኮርሶች። ግን ለየት የሚያደርጋቸው ባህሪ ምን መሰላችሁ? ሁሉም ናቹራል ተማሪ የማይወስዳቸው። ምን አይነት ተማሪ ነው እነዚህን የሚወስድ ካላችሁ የጤና ተማሪ። ስለዚህ ከዲፓርትመንት በኋላ ነው ወደ ጤና የሚገባ ተማሪ እና ወደ አስቱም ገብቶ አፕላይድ ዲፓርትመንቶች አሉ። አስቱ እንደገባችሁ ትመርጣላችሁ ኢንጂነሪንግ እና አፕላይድ ብላችሁ። የአፕላይድ ተማሪዎች ኬሚስትሪ እና ባዮሎጂ ተወስዳላችሁ። የትኛውም ግቢ የሚገቡ የጤና ተማሪዎች፣ ኬሚካል ኢንጂነሪንግ፣ የኬሚካል ኢንዱስትሪ ተማሪዎች እነዚህን ኮርሶች ተወስዳላችሁ ማለት ነው። እናንተ ሌሎቻቸው አይመለከቷችሁ። እሺ አንትሮፖሎጂ እና ኢኮኖሚክስ። ከኢኮኖሚክስ ልጀምር። እንዳልኳችሁ ናቹራሎች ሁሉንም የሶሻል ኮርሶች ትወስዳላችሁ። ይህን ማወቅ አለባችሁ ኮመን ኮርስ ላይ። ኢኮኖሚክስ ለሶሻልም ለናቹራል ይሰጣል። ግን ሶሻሎች መጀመሪያ ሴሚስተር ነው የምትወስዱት። ናቹራሎች ግን እንደ ግቢው ሁኔታ ይለያያል፣ እንደ ዲፓርትመንታቸው። አንዳንዶች ሁለተኛ ሴሚስተር ላይ፣ አንዳንድ ዲፓርትመንቶች ለምሳሌ ኢንጂነሪንግ የሚገባ ተማሪ አዲስ አበባ ዩኒቨርሲቲ ላይ ፈርስትም ሰከንድም ሳያገኘው ሶስተኛ ሴሚስተር ላይ ነው ይህን ኮርስ የሚወስደው። ኢኮኖሚክስን፣ ግሎባል ትሬንድን፣ ኢንክሉሲቭነስን የሚወስዳቸው መቼ ነው? ሶስተኛ ሴሚስተር ላይ ነው የኢንጂነሪንግ ተማሪ። ሁሉም ግቢ ላይ አላልኩም ስለሚለያይ የሚሰጡት ኮርሶቹ ራሳቸው ናቸው። ግን አንዳንዱ ፈርስት አንዳንዱ ሰከንድ የሚያደርገው በግቢው ስለሚወሰን ማለት ነው። የሚሻለው ምንድነው? ስፔሲፊክ አድርጎ ለማወቅ ሲኒየራችሁ ማናገር ስትመደቡ። እናንተ ጎንደር ከገባችሁ የጎንደር ዩኒቨርሲቲ ምን ይመስል ነበር፣ ሐዋሳ ከሆነ የሐዋሳ ለሶሻል ለናቹራል ብሎ መጠየቅ ነው የሚሻለው። እሱ ነው የተሻለው አማራጭ። እኛ የተወሰኑትን እንዘረዝራለን ሙሉ ባይሆንም፣ የተሻለው ግን ይሄኛው ነው። እሺ ይሄንን ካየን አንትሮፖሎጂ ነው። አንትሮፖሎጂ ደግሞ ስለ ካልቸር ነው የሚያወራው። ከማህበረሰብ ጋር እንዴት እንኖራለን ስለሚለው ስለ ማህበረሰብ ጥናት የሚያወራ ሳይንስ ነው አንትሮፖሎጂ። ደስ የሚል ኮርስ አለው፣ ግን ትንሽ አሰልችነትም ያለበት ኮርስ ነው። አጭር ነው፣ ብዙ ከበድ ያለም አይደለም። አንትሮፖሎጂ ለሶሻልም ለናቹራልም ነው። ሶሻሎች ብዙ ግቢዎች ላይ ፈርስት ላይ ተወስዱታላችሁ፣ ናቹራሎች ደግሞ ሰከንድ ሴሚስተር ላይ በብዛት። ግሎባል ትሬንድ ደግሞ ልክ እንደ አንትሮፖሎጂ ሁሉ ይሄኛው ስለምንድን ነው የሚያወራው? ስለ ዓለም አቀፋዊነት ወይም ስለ ግሎባላይዜሽን፣ ዓለም አቀፋዊ ሪሌሽንሽፕ፣ የውጭ ግንኙነት ፖሊሲ ምናምን የሚል ኮርስ ነው። ግሎባል ትሬንድ ለሶሻልም ለናቹራልም ይሰጣል። ብዙ ጊዜ ናቹራሎች ዘገይት ብላችሁ ነው የምትወስዱት። ሁሉም ግቢ ላይ አይደለም፣ አንዳንድ ግቢ ላይ አብዛኛው ግቢ ላይ ዘገይት ብላችሁ ተወስዳላችሁ ናቹራሎች። ሶሻሎች መጀመሪያም ተወስዱት ትችላላችሁ፣ ወይም ሰከንድ ሴሚስተር ሊደረግ ይችላል። ሂስትሪ አሁንም ለናቹራልም ለሶሻልም ጭምር ነው። ማወቅ ያለባችሁ ጂኦግራፊ እና ሂስትሪ ኮመን ናቸው ለሁለቱም። ሂስትሪ ሃይስኩል ላይ ከነበሩት ውስጥ የተወሰኑ ተለቃቅመው የወጡ ቶፒኮች ናቸው ያሉበት። ደስ የሚል ነገር አለው። ስፔሻል ኢትዮጵያን ሂስትሪ ላይ ያተኮረ ነው አብዛኛው ቶፒኩ። የውጭ ሂስትሪ ኦልሞስት የለም ማለት ትችላላችሁ። ኢትዮጵያን ሂስትሪ ላይ በብዛት ያጠነጠነ ሂስትሪ ነው ይሄ። ኮንሴፕቱም የቻፕተሩ ርዕስ ምንድን ነው የሚለው? ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ነው የሚለው። ስለዚህ ኢትዮጵያ አካባቢ ላይ ያለው ሂስትሪ ላይ ያተኮረ ነው። ይህንን ሂስትሪ ሁላችሁም ትወስዳላችሁ። ሶሻሎችም ናቹራሎችም ትወስዳላችሁ። ፈርስት ነው ሰከንድ ነው የሚለው? ሶሻሎች በብዛት ፈርስት ላይ፣ ናቹራሎች ሰከንድ ሴሚስተር ላይ ትወስዱታላችሁ። አፕላይድ ማትስ፣ ይሄ ስፔሻል ኮርስ ነው። አፕላይድ ማትማቲክስ ላይ የሚወስዱት ናቹራል ተማሪዎች ሶሻሎች አትወስዱትም አፕላይድ ማትስን። ናቹራል ተማሪዎች ግን አንድ ሴሚስተር ተምራችሁ ወደ ኢንጂነሪንግ ዲፓርትመንቶች፣ ወደ አፕላይድ ሳይንስ ዲፓርትመንቶች ከገባችሁ አፕላይድ አንድ ብቻ አይደለም፣ 3 አፕላይድ ነው ያለው። አፕላይድ 1፣ አፕላይድ 2፣ አፕላይድ 3 ሶስቱንም ተወስዳላችሁ። ስፔሻሊ ደግሞ የአስቱ ተማሪዎች ደግሞ ማትማቲክስ ፎር ናቹራልን ሳትማሩ ወደ አፕላይድ ሳይንስ ዲፓርትመንት የምገቡ ከሆነ፣ ወደ ኢንጂነሪንግ የምገቡ ከሆነ አፕላይድ ማትስ ነው እናንተ ቀጥታ የምትወስዱት እና እናንተ ጋርም አለ የአፕላይድ ማትማቲክስ እናንተ ጋርም አለ። ቶታል ይሄንን ይመስላል። ናቹራል ላይ ያየነው ይህንን ይመስላል። እዚህ ጋር ያሉት የዩኤቲ ፕሪፓሬሽን፣ አዲስ አበባ ዩኒቨርሲቲ የአስቱ ፕሪፓሬሽኖች፣ የጤና ሲኦሲ ናቹራል ተማሪዎች ጤና ሲኦሲ ስለምትፈተኑ ወደ ፋርማሲ ወደ ሜዲሲን ለመግባት ለእናንተ የሚሆን ፕሮግራም ነው።
ፕሮፋይላችንን ቀይርና እስኪ ወደ ሶሻል ደግሞ ገብተን የተለየ ካለ እንመልከት። ሶሻሎች ላይ የተለየ ነገር የለም። ሲኦሲያችሁ እናንተ ህግ ነው። ፈርስት ሴሚስተር እንደተማራችሁ ወደ ህግ ሲኦሲ የምትፈልጉ ተማሪዎች ካላችሁ ያው የህግ ሲኦሲ ክላስ አለ እኛ ጋር። ዩኤቲውም ተካተዋል። ሂስትሪ ሁሉም ኮመን ነው። የሚለየው ማን መሰላችሁ? ማትማቲክስ ፎር ሶሻል የሚባል ኮርስ አለ እናንተ ጋር። ናቹራሎች ማትስ ፎር ናቹራል ሲማሩ እናንተ ደግሞ ማትስ ፎር ሶሻል ነው የምትማሩት። የእናንተ ኮርስም የሚመሳሰል ነገር አለው። የሚለይበት ትንሽ ነው። እዚች ጋር ማትሪክስ ኤንድ ዲተርሚናንት የምትለዋና ናቹራል ላይ ደግሞ ስንሄድ ጂኦሜትሪ በምትል ተቀይራለች እንጂ ሌላ የተለየ ምንም ነገር ኦልሞስት የለው ማለት እንችላለን። ተመሳሳይ ነው ያለው ነገር ብለን እንትን ማድረግ እንችላለን። ኤንድ ኦልሶ እዚህ ጋር ኳልኩለስ አለ። ናቹራል ላይ ደግሞ ስትሄዱ ናቹራል ላይ ይኸውላችሁ እዚህ ጋር ማትሪክስ ኤንድ ዲተርሚናንት ኤንድ ኦልሶ ኳልኩለስ ተካቷል ለሶሻል። ሌሎቹ ተመሳሳይ ናቸው። ናቹራል ላይ ደግሞ ነምበር ሲስተም የሚልና ጂኦሜትሪ ተካቷል ማለት ነው። ይሄ ብቻ ነው ልዩነቱ። ሌላ ምንም የተለየ ነገር የለውም። ሶሻሎች ምንድነው ማለት ነው? ኮርሳቸው ያነሰ ነው። የሶሻሎች ኮርስ ያነሰ ነው ማለት ነው። አንድ ተማሪ ሶሻል ሳይንስ ነው የፍሬሽማን ትሪክስ አመታዊ ክላስ አባል መሆን ከፈለገ ምንድነው የሚያደርገው? ሁሉንም የሶሻል ሳይንስ ፍሬሽማን ኮርሶች አጠቃላይ ስንት ናቸው? 15 ፍሬሽማን ኮርሶች በ1000 ብር ማግኘት ይችላል። እንዲሁም የህግ የመግቢያ ፈተና ሲኦሲ ፕሪፓሬሽን በነፃ ይሰጠዋል ማለት ነው። 1000 ብር ከፍሎ ሁሉንም ፍሬሽማን ኮርሶች እዚህ ጋር የተቀመጡትን በሙሉ ኤንድ ኦልሶ የህግ ሲኦሲ ለአንድ ሴሚስተር አይደለም ለ2 ሴሚስተር ሙሉ አመቱን ማለት ነው። በአንጻሩ ደግሞ የአዲስ አበባ ዩኒቨርሲቲ መግቢያ ፈተና ዝግጅት ከጨመረ 1200 ብር ከፍሎ ማግኘት ይችላል ማለት ነው። ናቹራል ላይ ስመጣ ደግሞ ናቹራል ላይ ኮርሱ ብዙ ነው እንዳያችሁት አይደለ? ይህን ሁሉ ኮርስ እንትና ገባው እዚህ ዲፓርትመንት አስቱ ገባው የት ገባው የሚለው ማተር ሳያደርገው በሙሉ ሁሉንም ኮርሶች የናቹራል ሁሉንም ፍሬሽማን ኮርሶች አጠቃላይ ወደ 18 ኮርሶች ናቸው። እነሱን በ1200 ብር የጤና ሲኦሲ ጨምሮ ማለት ነው በ1200 ብር። በአንጻሩ ደግሞ ፉል ክላስ የዩኤቲን የአስቱን ፕሪፓሬሽን ጨምሮ ደግሞ እናንተ ጋር 1500 ብር ነው። እንደዚህ ከፍላቸው አካውንት ቁጥሮች አሉላቸው በምትፈልጉት አማራጭ የከፈላችሁበትን ፎቶ ልካችሁ ክላሳችን መቀላቀል ትችላላችሁ። ለበለጠ መረጃ ደግሞ በስልካችን በ0902 100732 መደወል ትችላላችሁ። አፑን አውርዳችሁ ደግሞ ቴሌግራም የሚለውን ስትነኩ ወደ ቴሌግራም ይወስዳቸዋል። በዚህ መልኩ መጠቀም ትችላላችሁ። እዚህ ጋር ስትገቡ ኤግዛም የሚለው ላይ ነፃ ፈተናዎች ተቀምጠውላቸዋል። በነፃ የተለያዩ ዩኒቨርሲቲዎች ፈተናዎች ተቀምጠውላቸዋል። እነሱንም ፕራክቲስ ማድረግ ትችላላችሁ። እዚህ ጋር ፕላነር ላይ የምትፈልጉትን ፕላን የምታነቡትን ፕላን እያወጣችሁ እያስቀምጣችሁ መሄድ ትችላላችሁ። ኢት ኢዝ ኦል አባውት ይህን ይመስላል። ፍሬሽማን ላይ ከዚህ ውጭ ምንም አትማሩም። አንድ አመታችሁ የሚያልፈው ልክ በዚህ መልኩ ነው። ያልገባችሁ ነገር ካለ አሁንም ስለ ፍሬሽማን ኮርስ ማወቅ የምትፈልጉት የተለየ ነገር ካለ ጠይቁን፣ እንመልስላቸዋለን።